ሶላር ኤክሊፕስ ወይም የፀሐይ ግርዶሽ እንዴት ነው የሚፈጠረው ነው። ከዚህ በፊት በሀገራችንም ታይቷል አይደል? የፀሐይ ግርዶሽ እንዴት ነው ይሄ ነገር ሊፈጠር የቻለው? ለምንስ በየጊዜው አይፈጠርም? በምን ምክንያት ነው ከአመታት የሆነ አመታት በኋላ ነው በአንዴ እንደዚህ የሚፈጠረው? ስለዛ አንዳንድ ነገር የምናይ ነው የሚሆነው። ሶላር ኤክሊፕስ እንግዲህ ምንድነው? ጨረቃ በመሬትና በፀሐይ መካከል ስትሆን ነው። ይሄ ደግሞ ሁሌም አትሆንም እና ልክ ዳይሬክትሊ በቀጥታ በጨረቃ በመሬትና በፀሐይ ስትሬት ስትሆን ነው ይሄ የፀሐይ ግርዶሽ የሚፈጠረው ማለት ነው። በዛን ሰዓት ላይ ይሄ ሶላር ኤክሊፕስ ወይም ደግሞ ፀሐይ ግርዶሽ የምንለው ይፈጠራል ማለት ነው። ከፀሐይ የሚመጣው ብርሃን ወደ መሬት እንዳይደርስ ብሎክ ታደርጋለች ማለት ነው ጨረቃዋ። ብሎክ ባረገችበት ሰዓት ላይ የእሷ ሻዶ መሬት ላይ እንትን ይታያል ማለት ነው። የማን ሻዶ? የጨረቃዋ ወይም ይሄ ጥላው ማለት ነው። ብርሃኑን ስለምትከልል ከፀሀይ የሚመጣውን ብርሃን ስለምትከልል ያ ጥላው መሬት ላይ ይታያል ማለት ነው። በዛን ሰዓት ላይ እዛ አካባቢ ይጨልማል ማለት ነው። በዛ አካባቢ ላይ ባለው ስትሬት ላይ ይጨልማል ማለት ነው። በዛን ጊዜ የፀሀይ ግርዶሽ ተብሎ እንትን ይባላል ማለት ነው። በነገራችን ላይ ፀሀይ 400 እጥፍ ከጨረቃ ትሰፋለች ማለት ነው። 400 እጥፍ አስቡት እንግዲህ ይህንን ያህል ሰፍታ ጨረቃ እንዴት ብሎክ ጨረቃ ሻዶ ልትፈጥር ቻለች የሚለው ትንሽ ያስገርማል። ግን ይህ ሊሆን የቻለው ደግሞ በተመሳሳይ 400 እጥፍ ከጨረቃ ትርቃለች ፀሀይ ማለት ነው። ይህ ማለት ደግሞ ሁለቱም ሴሌስሻል ኦብጀክት እንዲባሉ አስችሏቸዋል ማለት ነው። ይህ ምን ማለት ነው? ሁለቱም በዲፕ ስፔስ ውስጥ ከኤርዝ አትሞስፌር ውጪ እንዲታዩ ተመሳሳይ ሳይዝ ኖሯቸው እንዲታዩ ያደርጋቸዋል ማለት ነው። ይሄ በጥልቁ ስፔስ እንደምንለው ከመሬት ውጪ ባለው ስፔስ ላይ ተመሳሳይ ሳይዝ ኖሯቸው እንዲታዩ ያደርጋል ማለት ነው። ይህ ምንን ይፈጥራል? ብሎክ ለማድረግም በቀላሉ ብሎክ መደራረግ ይችላሉ ማለት ነው። አንዱ ይሄ ነው። ሌላው ደግሞ ምንድነው? ይሄ ፀሀይ ግርዶሹ ሁለት አይነት ነው ማለት ነው። ኡምብራና ፔንኡምብራ የሚባል አለ ማለት ነው። ይሄ ኡምብራ የሚባለው ሙሉውን መሃሏን የፀሀይዋን ሙሉውን ሸፍኖት ጠርዟ ብቻ ስትታይ ይሄ ጠርዟ ላይ ብቻ በጠርዟ ላይ ዙሪያዋን እንደ ቀለበት ስትታይ ማለት ነው። ፍንጣቂዋ ስትታይ ይሄ ኡምብራ ይባላል ማለት ነው። ፔንኡምብራ የሚባለው ደግሞ የሆነ በከፊል ብቻ በከፊል ያ ሻዶ ተደርጎ እንትን ሲባል ይሄ ፔንኡምብራ ይባላል ማለት ነው። ብዙ ጊዜ ይሄ ሶላር ኤክሊፕስ ወይም ደግሞ የፀሀይ ግርዶሽ የሚፈጠረው ፀሀይ እንትኗ ሙኗ ወይም ደግሞ ጨረቃዋም አዲስ ሆና ወይ ደግሞ ሙሉ ስትሆን ነው ማለት ነው። በየወሩ አይፈጠርም ይሄ ነገር በየአመቱም አይፈጠርም። ብዙ ጊዜ የፀሀይ ግርዶሽ በውሃ ላይ ነው የሚያልፈው ብዙ ጊዜ ኦሽኖች ላይ ነው የሚያልፈው። ለዛ ነው የማይታዩት ማለት ኖርማሊ ይሄ በመሬት ላይ ከስንት ጊዜ ነው የሆነ በቃ ዲግሪው የሚያልፍበት ብዙ ጊዜ በኦሽኖች ላይ ነው። ያ ኦሽኖች ላይ ብዙ ጊዜ ሀፕን ያደርጋል። ግን ስለማይታይ ሰዎች ደግሞ ያው መሬት ላይ ስለምንኖር ብዙ ጊዜ በመሬት ላይ አይታይም ያንን ኤክስፒሪያንስ ስለማናደርገው እንጂ ኦሽኖች ላይ በብዛት ይሄ ነገር እንትን ይባላል። እና ያ ዲግሪው ብዙ ጊዜ ወደ ኦሽኖች ላይ ያመዘነ ስለሆነ መሬት ላይ ከስንት አንዴ ነው ያ ነገር የሚፈጠረው ማለት ነው። እና
ሙኗ ኒው አዲስ ሙን ስትሆን ሙሉ ሙን ስትሆን ነው ይሄ ነገርም ብዙ ጊዜ እንትን የሚለው። ይሄ ኢክሊፕስ ወይ ደግሞ ይሄ የፀሐይ ግርዶሽ ከመሬት በታች እና ከመሬት በላይ በሚለው ነው ማለት ነው። ከመሬት በላይ በሚሆን ጊዜ ነው ይህንን ኤክስፒሪያንስ ማየት የምንችለው። ቢሎ ኤርዝ ከሆነ ይህንን ኤክስፒሪያንስ ልናየው አንችልም ማለት ነው። ሶ አንዱ በዚህ ምክንያትም ብዙ ጊዜ እንዳይደጋገም ያደርገዋል ማለት ነው። ስለዚህ ዛሬ በትንሹም ቢሆን ግልጽ አድርጌላችኋለሁ ብዬ አስባለሁ። ሌሎች ነገሮችንም ስለ ይሄ የተፈጥሮ እንትኖችን ከዚህ ጋር የተገናኙ ሌሎቹንም እንደዚህ አይነት ሳይንሳዊ የሆኑ ነገሮችን አቀርብላችኋለሁ። እናንተ ቻናሉን ሰብስክራይብ አድርጉ። ኮሜንት ካላችሁም አስተያየት መስጫ ላይ ኮሜንት አድርጉ። ስለሌላ ነገር ምን እንደምሰራላችሁ የምትፈልጉ ከሆነ አስቀምጡልኝ። በጣም ሰፊ ናውሌጅ ያለኝ በእንደዚህ አይነት ነገር ላይ። ሶ እናንተም የምትፈልጉትን ነገር እኔም ከዛሬ ጀምሮ በዚህ ቻናል ላይ ብዙ አይነት ነገሮች ናቸው የሚለቀቁት። ዜናዎች አሉ። በዚህኛው ላይ ደግሞ በዚሁ ራሱን የቻለ ፕሌሊስት አዘጋጅቻለሁ። የዜናም የራሱ ፕሌሊስት አለው። በዚህ በኩልም ደግሞ ሳይንሳዊ ነገሮችን እንደዚሁ እለቃለሁኝ። ቁም ነገር አዘል የሆኑ ነገሮችን ነው እምለቅላችሁ። እንደምታተርፉበት እርግጠኛ ነኝ። በዚህ ላይ በጣም ትልቅ ነገር አለኝ። ትረዱኛላችሁ